አሁን እኛ ችግሩ ምንድነው አርጉ ምትሉን ነው? ማን የትኛውን ልታስጥሉን መጣችሁ? የትኛውን እምነታችን ነው ልታስጥሉን የመጣችሁት? እኔ አንተን ላስጥል የምመጣው ተው ገላትና ድሳናትን ተው እንትና ገዳም ሄደህ አፈር ተቀባ እንትን ተቀባና 10 ትውልድ 10 80 ትውልድ ይማራል የሚለው ገሃነም ነው የሚከተህ። አትማርም። ልጅን ኪሮስ ብለህ ጥራውና ካንተ ጋር ገነት ይገባል የሚለው ትምህርት የሰይጣን ትምህርት ነው። እንዳትከተል እሱን ጣል እሱን እያልኩ ነው እኔ። ኦኬ እንትን ገዳም ሄጄ ብቀበር 7 ትውልዴ መንግስተ ሰማይ ይገባል ስትል ተው እሱ ገሃነም ይከታል። እሱ ትምህርት ትክክል አይደለም። ጣል ፈለገ ጣልና ወደ ኢየሱስ ተመለስ፣ ወደ ስላሴ ተመለስ እያልኩ ነው ያለሁት። አንተ የትኛውን ትምህርት ነው እኔን ልታስጥለኝ የመጣው? የትኛውን? ኢየሱስ ከዘላለም ሞት ያድናል የሚለው በሱ ቤዛነት እንዲያው በጸጋው በኩል ጸድቃለን የሚለውን ትምህርት ልታስጥለኝ ነው የመጣው? ኢየሱስ ብቻውን ያድናል ስል አይ ኢየሱስ ብቻውን አይደለም ከ5 ከ6 ከ7 ሰዎች ጋር ተረዳርቶ ነው ብለህ 5 ቅዱሳን ይዘልኝ ልትመጣ ነው? የትኛውን ትምህርቴን ነው ልታስጥለኝ የመጣው? እኔ ክርስቲያን ካልተባልኩኝ ማን ነው ክርስቲያን ሊባል የሚችለው በዚህ ምድር ላይ? የትኛውን የሐዋርያት ትምህርት ሳልቀበል ቀርቼ ነው? የትኛውን የኢየሱስ ትምህርት ሳልቀበል ቀርቼ ነው? አንተን ቀን ሙሉ አይበቃኝም ብዘረዝር አንተ ቤት ውስጥ ያለው። እኛ ጥሪያችንም እንደውም ወደ ፕሮቴስታንት አይደለም፣ ወደ ወንጌል እውነት፣ ወደ ክርስቶስ፣ ወደ ሶርሱ፣ ወደ ምንጩ ተመለሱ ነው ምንለው። ስለዚህ አንድ ሰው እንግዲህ ታዘበኛል ማለት ጥሩ ነው አንዳንድ ጊዜ ማለት ነው። በእኛ ፊት መታችሁ ይሄ ድፍረት ነው፣ ነውር ነው። ክርስቲያን አይደላችሁም ብሎ ክሌም ማድረግ ማለት ነው። አመሰግናለሁ።